ተኛለ ያምንና ነው ማትገባው ኤቢ ትናንት ነጫ አንግቼ እኮ በዙን ሄድኩት። እኔ ምን አውቃለሁ? አዎ ኪያያውን አሰርኩ ደረስኩ። አይሻል ኪያ ሁሉም እኔ ነው የሚጠይቀኝ እኮ እኔ ምንድን ነው? እሺ ቆይ ኪያውን ነው የማትገባው? ቤቱን መጣ ኪያ ምን ሆና ነው የማትገባው? ሰው ይመጣና ጠፋሽ እኮ በጣም ደግሞ ሜምበርሽን አድሽ ሌቭልሽን አብረኝ ናይ ሌቭልሽን ተታበሪ እንዳትጂ ሜምበርሽን አድስሽ ሌቭልሽን የላትም። በእናትሽ አሁንማ መች ገብታ ታውቃለች? አንድ ኮይን ሚል ኪያ እኮ ሙልጭ አድርጋ ነው የምታወጣው። እኔ አሁን ኤክስቼንጅ ነው የማደርገው። እኔ አሁን እግዚአብሔርን እኔ ድፍን ነገር ነው የመቸኝ። እኔ አሁን ለምሳሌ $1 ኤክስቼንጅ አደረኩኝ ለሜምበር ማደሻና ለታርጌት ሙቪያ ከስንት አንድ ግን ውስጥ ድሮ ማድረገው ሊብራ 19 መግባት ጎዳኝ እንጂ ምን ጠቀመኝ? ምንም አልጠቀመኝ። ታገብቼ ግን አቆማለሁ። ኪዩ ሜምበሯን አበራችብኝ፣ ሌቭሏን አበራችብኝ። እኔ ጋርም አቢ ነይ ቤት ነይ እኔ እኮ አዝኜላት ነው። ነይ አያም ኪዩ ሄደሽ ቤትሽን ክፈች ቶሎ ያብኝልሻል። ዜሮ ስሚ ኪያ ሂጂና ቤትሽን ክፈች ሊያከስሩሽ። አያ ቴንክ ዩ ጋይስ ደብል ነው። እሺ ፈርስት ጊፍት ያ ታፕ በድረ 0.01 ዶላር 0.1 ኮይን 0.1 ማለት ነው። እነሱ ሚዩት ያርጋቸውና ሚዩት ካላረኳቸው አይሰማም። ሚዩት አርጌ እዩ ለምሮ ማትገድ ነው። እግዚአብሔርን የምናውቃት ጊፍተር ነበረች። ሊብል 30 እኮ ናት እኮ እግዚአብሔርን። ከዛ ለረጅም ጊዜ ታማ ምናምን ተኝታ ነበር። ከዛ አሁን በቃ ከአቅሟ በላይ ሲሆንባት መንግስት ባይዘባርጉልኛ ነገ ይዝበላታችሁ እንዳይሳክም ይችላል። የስዊዱ መንግስት ካለ ሁሉም ነገር ይወስድብና መጨረሻ ላይ ልጆቹ እየራሱ እኮ ዜሮ ነች። አባቴ እንዴት ትቀልዳለህ? ሳትገባ አሁን ከአቅሟ በላይ ሆነ። ስትገባ ደግሞ አስበው አለባት መድኃኒት መግዣም አጣች። በቃ እርዱኝ አለቻው። ለዛ ነው የምታለቅሰው እኮ። ነይ ግቢ ዛሬ ደግሞ ይዝደም ማታ መተው ምን ብሎኝ መሰለኝ ሌቭል 43 ገባለሁ እንዳትቀሪ ግን በእንትን ላኪ የሆነ ሰው ነው ቁጥር ይዛለው። ቁጥሩን ካገኙት ውስጥ ነው እንትን ማድረገው ሌቭል አፕ ማድረግበት። በፋየር ፋልከን በቴንደር ፋልከን ነው አለኝ 39 ኮይኑ ማለት ነው 39 እኔ ቤት መጥተው ይምሉልኝ። ኤንግማን እኮ የማሄ ጓደኛ ነው። የመረህን ነው ያየሽ ኤንግማን አየሽ? አግባቡን አየሽ? ይተሻላል ዊዝደምዬ እስቲ ንገስቲ እንዴ ገብቶ ግሌው ዊዝደም በጣም ደግ ነው እኮ እግዚአብሔር ነው የሰጠውን ኮይን አይተሃል? ወደ 200 ሺህ ምናምን ነው የሰጣት። እስቲ ትልቁን ፍላወር 230 ምናምን ሺህ ኮይን አራው ፈቶ ቆይ አሁን ሊያት እስቲ እንደደረሰ አሁን በ500 ሺህ ኮይን ናት ያለችው። ዊዝደም 129 ሺህ ኮይን 229 ሺህ ኮይን ዳይቦ 75 ሺህ ኮይን መንደላ 59 ሺህ ገሊላ አንበሳ ወርዳላታለች። በነገራችን ላይ ለማን ነው ሀኒ እንዴ ይለያል ስለ ክርስቶስን በኢየሱስ እንግማን ነው እኔ ነገርኩ። አዲስን ሼር አድርጌ ጠራሁት። ራሱ አዲስ ራሱ ወደ 10 ሺህ ኮይን ምናምን የሰጠው እንግማን እንግማን ደብሉን ይጠቀምበታ። ደብሉን እንግማን ነው ወጣው። እንግማን ነው ይፈል ደብታ አላውቅም። ቢኖረኝ ጌታ ምስክሬ ቢኖረኝ ያለኝ እኮ እንዳለ ነው የምሰጣት። ይሄን ራሱ አንድ መኒ ጋር ራሱ ያገኘሁት ቅድም ገብቼ እንትና በስንቱ መጥቷል ነበር። በስንቱ በሰጠኝ ያገኘሁት መኒ ጋር ነበር። ጌታ ደብል ሀኒ እግዚአብሔርን በጣም ተሳዝኑ። እንዴት እንደምታርጋ እኔማ ስለማን እንደምታወራ ማወቅ ጓጓ። ፎር ቢ እንዴ አልሳትለኝ ነው ባይምትለኝ። አይ ቢ ምን አልከኝ? ፍቅር እያወራች ነው። ፍቅር አንዴ እያስረዳው ነበር። ማናት እያልኩሽ እኮ ነው። የምታወሪውን እየሰማሁ አልሰማሽኝ እንጂ
ሜሪ የምትባል ልጅ ኤርትራዊት ልጅ ናት። ምን አደረገች? አይ ዲቦራ መስላኝ ነው። ታማ ኮይን እየተሰበሰበላት ነው። አቤ እንዴ አቤ ሰላም በለኝ እንጂ አልባሲታ እንጂ ብሮ እስኪ እንዴት ነሽ? የኔ አባት ስማኝ ኤቢ እሺ እንደማን ማለት ነው? ፍሬንድ እንደሆነ ይናገራል? አይናገርም፣ ምንም አይናገርም። ጸዲ ነው እንደዚህ እኮ ሽቡ ያደረገና ታታስበው ብትነካው ራሱ ማለት ነው ፎሎ አረጋለሁ ብትነካው ራሱ ዋርኒንግ ምናምን ሰጠ የሆነ ዝም ብሎ ሮንግ ምናምን ነው የሚል እንጂ ምንም ታይቶ ፎሎ አታረገውም ምናምን ስሙን ማወቅ አትችልም ምናምን። ኤፍ እንዴት ነሽ? የኔ አባት ፒስ ነው። ስሚ ሃኒ ጌመር ነች የታመመችው። ኧረ ጊፍተር ነበረች። ከዛስ አማመማት መድኃኒት እየወሰደች ነው። ሰርጀሪ አላት። በዛ ላይ በቃ ስራ መስራት አችልም። እጇን ነው ሰርጀሪ የተደረገችው። እጇ ምንም ነገር መስራት አይችልም። በዛ ላይ ደግሞ 2 ህፃናት ልጆች አሉባት። የት ነው ያለችው? እሺ ጌመሮች አሁን ተሰበሰቡ። አራውን 500 ሺህ ምናምን የተሰበሰበላት ነው። ዊዝደም 200 ምናምን ሺህ ሰጣት። 230 ሺህ ሰጣት። ዳይቦ 75 ሺህ፣ መንዴላ 59 ሺህ፣ ገሊ 30 ሺህ። ብቻ ብዙ ናቸው በጣም በቃ ብዙ ሺህ ሰው ነበር። እስቲ እንደዚህ አድርጊው፣ እንደዚህ አድርጊው። አይታይም። ዊዝደም ግን ይመሸው ሶይ አላቆም ግን ይመሸው። ዊዝደም ነው ያቋቱ ፍሬንድ እኮ ነን ከዊዝደም ጋር። ኢትዮጵያ አይደለም ኢትዮጵያዊ ነው። እግዚአብሔር በጣም እሱ በጣም ሄልፕ ያደርጋል። ፈጣሪ እግዚአብሔር በቃ ይባርከው። ምን ይባል? እኔ እኮ ፈረንጅ ነበር ይመስለኝ እኮ ናቲ ቀድሞ አይኪስታ የሆነ ትላንት ላይ ብላፕ አደርጋለሁ ምናምን እያለ አማርኛ ዝም በል ሳክስ በለጠችው። ቀድማ 29 ገባ፣ ቀድማ 30 ገባ። አይ ናቲ ላይ ብላፕ ገሊን ቀድሜ ያደርጋለሁ እያለ ነበር። ዛሬ እሷ 30 ገባች። ማርያም የምር አቤት ዲብ 30 ገቢ እኮ አለው ግርማ ሞገስ። አረ ደብል ታፕ አድርጉልኝ ወገንታት። ኑሪ የት ነው ወረድከው? ያፉ ኪንግ እኔ ቤት ሆኖ እንደ ደብል ታፕ የማያደርግልኝ ያፉ ኪንግ እያፈርሰናል። ደብል ታፕ ያፉ ኪንግ